ለሚቀጥሉ 30 ቀናት የአፍተር ኢፌክት ቲፖችን ሰጣችኋለን። ቀን 4 ሮቶስኮፕ። ሮቶስኮፕ ማለት ሰብጀክታችንን ከባክግራውንዱ የምንለይበት ቱል ሲሆን እሱንም እንዴት ነው የምንሰራው? እዚች ጋር የሮቶስኮፕ ሮቶ ብሩሽ የምትል አንድ ቱል አለች። እሷን ክሊክ እናደርግና እዚችኛዋ ጋር ቪዲዮአችንን ውስጥ እንገባለን፣ ደብል ክሊክ በማድረግ ማለት ነው። እዚህ ዋና ሌየሩ እንዲሰጠን እዚህ ጋር ቆርጠን ማውጣት የምንፈልገውን ነገር እንደዚህ እንስልበታለን ማለት ነው። እዚህ ጋር እንደምታዩት እንደዚህ አይነት ሰጥቶናል። ከዛ በኋላ እዚህ ጋር እንደምታዩት ደግሞ ምንስታቸው የተወሰኑ ጸጉሮች ምናምን ነገሮች ስለሚኖሩ እዚችኛዋ ጋር ጫን ብለን በመቆየት ሪፋይን ኤጅ ቱል የሚላል እሱን ክሊክ በማድረግ እዚህ ጋር እንደዚህ ላይክ የሳትንባቸው ቦታዎች ላይ እንቀባዋለን ማለት ነው። እንደዚህ እንደዚህ አይነት አውትፑት ይሰጠናል። እዚህ ጋር መቁረጥ የምንፈልገውን ነገር በትክክል ከሳልን በኋላ ፕሌይ እንለዋለን ማለት ነው። ይሄ ለምን ይጠቅመናል? እያንዳንዱ ፍሬም አንድ በአንድ ከት ያደርግልናል ማለት ነው። እዚህ ጋር ያያችሁ የተሳሳተ ነገር ካለ ፖዝ እያደረጋችሁ እዛችሁ ጋር ማስተካከል ትችላላችሁ። እንደዚህ ከጨረስን በኋላ እዚች ጋር ፍሪዝ የምትለዋን ክሊክ እናደርጋታለን ማለት ነው። ከጨረሰ በኋላ ወደ ኮምፖዚሽናችን ስንመለስ እንደዚህ አይነት አውትፑት እናገኛለን ማለት ነው። አሁን ለምሳሌ እዚህ ቶግል ትራንስፓረንሲ ግሪድ የምትላለች እሷን ስናበራት እንደምታዩት ኦብጀክታችንን ብቻውን ቆርጦ አውጥቶልናል ማለት ነው። ይሄንን ለተለያየ ፐርፐዝ ልትጠቀሙ ይችላላችሁ። አሁን ለምሳሌ ይሄንን ቪዲዮአችንን ዱፕሊኬት አድርገነው ከታች ያለውን ሮቶ ብሩሹን ብንደልተውና መሃላቸው አሁን ለምሳሌ የሆነ ቴክስት ብናስገባበት እንደዚህ አይነት አውትፑት ይሰጠናል ማለት ነው። ነገ እንገናኝ።